እንደምን አላችሁ? ሚሊዮን ብርሃኔ ነኝ። እንግዲህ ደጆች ሳይዘጉ የተጀመሩና ያለቁ ፕሮጀክቶችን በማየቴ በጣም ደስተኛ ነኝ። እግዚአብሔር ፈቅዶ እዚህ ከተደረሰ ደግሞ ከዚህ በኋላ ስላለው ነገር የተሰማኝን ስሜት ለመናገር እፈልጋለሁ። እንግዲህ በዚህ በ17 ዓመት ጉዞ 142 የተዘጉ ቤተክርስቲያኖች ተከፍተዋል። ይሄ ደግሞ የሆነው አንድ ብር ለአንድ ቤተክርስቲያን በሚል ነው። ይህ ሁሉ ነገር ሲደረግ የነበረው ሁሉም ሰው በየወሩ አንዳንድ ብር ለቤተክርስቲያን ብሎ እያወጣ 142 ቤተክርስቲያኖች ተከፍተዋል። አሁን ደግሞ አዲስ ፕሮጀክት ተጀምረዋል። ይሄ አንድ ብር አሁን ባለው ሁኔታ አድጎ 100 ብር ለአንድ ቤተክርስቲያን የሚል ፕሮጀክት ተከፍተዋል። ሁላችንም ጋር ሲደርስ ያው የሎሚው ችግር ነው። የሎሚው አባባል ነው የሚመጣው። አንድ ሎሚ ለአንድ ሰው ነው ጌጡ። ስለዚህ ሁላችንም እችን የ100 ብር ቻሌንጅ ተቀላቅለን በወር 100 ብር ወርሃዊ ክፍያ እየከፈልን ወደ ተለያዩ አብያተ ክርስቲያኖች ሄዶ ይሄ ፕሮጀክት በአንድ ብር የተጀመረው 100 ብር ሲሆን ምን ያህል ቤተክርስቲያኖች ሊከፈቱ እንደሚችሉ ማሰብ በጣም ቀላል ነው። ስለዚህ ሁላችንም የዚህ ቻሌንጅ ተካፋዮች እንሁን። እኔ ቤተሰቤን ወክዬ የ100 ብር ቻሌንጅ ተቀላቅያለሁ። ውድ ኦርቶዶክሳውያን ደግሞ ካለን ብር ላይ 100 ብር ነው በወር የምንከፍለው። ይህንን ቻሌንጅ ተቀላቅለን የተዘጉ አብያተ ክርስቲያናትን በመክፈት የሃይማኖታዊ ግዴታችንን እንወጣ እላለሁ። በጣም አመሰግናለሁ።